በህይወታችሁ አልችልም አትበሉ። ሞክሩ ሞክሩ ሞክሩ፣ አንድ ቀን ትችላላችሁ። ለዛም ነው በህይወታችን እንግሊዝኛ ቋንቋን አንችልም እያልን ሳንሞክር ቀርተን 30 ዓመቴ ነው 40 ዓመቴ ነው 50 ዓመቴ ነው ከዚህ በኋላ ትምህርት ቤት አልሄድም፣ ከዚህ በኋላ አይገባኝም፣ ከዚህ በኋላ እንደዛ አትበሉ። ይኸውላችሁ እናንተ ዛሬ 40 ዓመታችሁ ቢሆን ዛሬ 50 ዓመታችሁ ቢሆን ከ50 ዓመታችሁ ላይ 2 ወር ብትሰጡ ቀሪውን ዘመናችሁን በደስታ ታሳልፋላችሁ። ነገር ግን አልችልም በማለት ቀሪው ሙሉ ዘመናችሁን ሳትችሉ ተሸማቃችሁ ትኖራላችሁ። ስለዚህ አልችልም ማለት አቁሙና እችላለሁ በሉ። ሞክሩ። ላይፍ ሎንግ ለርኒንግ ተከተሉ። የህይወት ዘመን ትምህርት ተከተሉ። አንድ ሰው በህይወቱ ስርዓት ላይፍ መማር መቻል አለበት። ህይወቱ ሙሉ መማር መቻል አለበት። ትምህርት የሚያቆም አይደለም። ትምህርት የሚያቆም ሳይሆን አንድ ሰው ካለበት ተነስቶ በየትኛውም የዕድሜ ክልል መማር ይችላል። ለዛም ነው እኛ እንግሊዝኛ ቋንቋን መጻፍ፣ ማንበብ፣ መናገርና ማዳመጥ ለከበዳቸው እንግሊዝኛ ምንም ከዜሮ ምንም አልችልም በፍጹም ተስፋ አስቆርጦኛል አሉ በ0963075009 ኑና ሞክሩት። ከዛ ለውጥን ታዩታላችሁ።